እስኪ ለአንድ ደቂቃ ቆም ብለን እናስብ። በየቀኑ የምንሮጠው ለምንድን ነው? ለገንዘብ፣ ለስራ፣ ለቤተሰብ ወይስ ለነገ ተስፋ? ሁላችንም በህይወት ውጣ ውረድ ውስጥ ተጠምደን አንድ ወሳኝ እውነት እንዘነጋለን። ያ እውነት ምንድን ነው? በዚህ ዓለም ላይ ያለ ትልቁ ሀብት ራስህ ነህ የሚለው ነው። ብዙ ጊዜ ገንዘባችንን መሬት ወይም ንግድ ላይ ለማዋል ወይም ኢንቨስት ለማድረግ እንጨነቃለን። ነገር ግን ገበያው ሊወድቅ ይችላል፣ ንብረት ሊጠፋ ይችላል። ፈጽሞ የማይረክሰውና የማይከስረው ሁሌም ትርፍ ብቻ የሚያመጣው ብቸኛው ኢንቨስትመንት ግን በራስ ላይ የሚደረግ ኢንቨስትመንት ነው። ብዙዎቻችን ከልጅነታችን ጀምሮ የተማርነው ጥሩ ውጤት አምጣ፣ ጥሩ ስራ ያዝ፣ ገንዘብ አታባክን የሚል ነው። ነገር ግን ማንም ሰው ራስን አሳድግ፣ ለአእምሮህና ለሰውነት ተጨነቅ ብሎ የነገረን የለም። እስቲ አስቡት፣ ዘመናዊ መኪና፣ ትልቅ ቪላ ቤትና ብዙ ገንዘብ ቢኖርህ፣ ነገር ግን አንተ በውስጥህ ሰላም ካጣህ፣ በራስ መተማመን ከሌለህና ጤና ከሌለህ የእነዚያ ሁሉ ንብረቶች ዋጋ ምንድን ነው? ምንም። ሁሌም ሰዎችን ለማስደሰት የሚሮጥ ወጣት ነበር። የሰዎች ግምትን ለመሙላት ሲጥር የራሱን ማንነት አጣ፣ ውስጡ ባዶ ሆነ። አንድ ቀን ግን ራሱን ጠየቀ። ለሁሉም ሰው እኖራለሁ፣ ግን ለራሴ ምን አደረግኩ? ከዚያ ቀን ጀምሮ ትልቅ ውሳኔን ወሰነ። ጠዋት 10 ደቂቃ ከራሱ ጋር ብቻ መቀመጥ ጀመረ። 15 ደቂቃ መጽሐፍ ማንበብ፣ ስፖርት መስራትና የውስጥ ድምፁን መስማት ጀመረ። ይህ ትንሽ ለውጥ ህይወቱን ገለበጠው። ቁም ነገሩ በራስ ላይ የምታፈሰው ጊዜ የቅንጦት አይደለም፣ የህልውና ጉዳይ እንጂ። በቀን ውስጥ ለራስህ ለአእምሮህና ለነፍስህ የሚሆን ጊዜ ካልሰጠ ለሌሎች የምትሰጠው ነገር አይኖርህም። ባንክ ውስጥ ገንዘብ የምናስቀምጠው ወለድ እንዲያመጣ ነው። ልክ እንደዚሁ ሁሉ በእውቀት በጤናና በስነ ምግባር ራስህ ላይ የምታፈሰው ነገር በህይወት ዘመን ሁሉ የማይነጥፍ ትርፍ ይሰጥሃል። ጊዜ እውነተኛው ገንዘብ ነው። በዓለም ላይ ያለው ባለጸጋና በጎዳና ላይ ያለው ድሃ እኩል ያላቸው ነገር ቢኖር 24 ሰዓት ነው። ልዩነቱ ያለው ሰዓቱን እንዴት ይጠቀሙበታል የሚለው ነው። አንድ ሰው 10 ሺህ ብር ቢሰጥህና እንደፈለክ አጥፋው ቢልህ ገንዘቡን ዝም ብለህ በየመንገዱ ትበትነዋለህ? አታደርገው። ታዲያ ለምንድነው ተመልሶ የማይገኘውን ውድ ጊዜህን በማይረቡ ነገሮች፣ በሐሜት፣ በቲክቶክ ላይ በማፍጠት የምታባክነው? አንዲት ሴት ነገ መማር እጀምራለሁ፣ ነገ ስፖርት እጀምራለሁ እያለች ቀጠሮ ትሰጥ ነበር። ቀናት ወደ ሳምንታት፣ ሳምንታት ወደ ዓመታት ተቀየሩ። ስትነቃ 5 ዓመት አልፎ ነበር። ነገ የሚባል ቀን የለም፣ ዛሬ ብቻ ነው። ጊዜን ኢንቨስት ማድረግ ማለት ምን ማለት ነው? በቀን 30 ደቂቃ አዲስ ክህሎት ለመማር ከተጠቀም በአመት ውስጥ 180 ሰዓት ተማርክ ማለት ነው። በዚህ ሰዓት ውስጥ የፈለግከውን አዲስ ሙያ ባለቤት መሆን ትችላለህ። ጊዜ ዝምተኛው የቢዝነስ አጋር ወይም ሳይለንት ፓርትነር ነው። በአግባቡ ከተጠቀምክበት ያሳድግሃል፣ ካልተጠቀምበት ደግሞ ደሃ ያደርግሃል። ስልካችን ሲዘገይ ወይም አዲስ ሲስተም ሲመጣ አፕዴት እናደርጋለን አእምሯችንን። ብዙዎቻችን ትምህርት ቤት ከጨረስን በኋላ መማር እናቆማለን። ከ10 ዓመት በፊት በነበረን አእምሮና አስተሳሰብ ዛሬ ለመኖር እንሞክራለን። ይህ ግን አይሰራም። አእምሮ እንደ ጡንቻ ነው፣ ካልሰራህበት ይዝጋል። በቀን 15 ደቂቃ ማንበብ አእምሮን ያሰላል። ራስን መጠየቅ፣ ዛሬ ምን አዲስ ነገር ተማርኩ፣ እንዴት የተሻለ ሰው መሆን እችላለሁ ብሎ መጠየቅ አእምሮን ይቀሰቅሰዋል። ህይወታችን የማይቀየረው አስተሳሰባችን ስላልተቀየረ ነው። አሮጌ አስተሳሰብ ይዘህ አዲስ ህይወት መኖር አትችልም። ሌላው ጤናን መጠበቅና ማሻሻል ነው። ይህ ነጥብ ለኛ ለኢትዮጵያውያን በጣም ወሳኝ ነው። ብዙ ጊዜ ለስራ ብለን ለቤተሰብ ብለን ራሳችንን እንረሳለን። ጤና የሌለው ሰው ህልም የለውም። ያለው ህልም መዳን ብቻ ነው ይባላል። አካላዊ ጤንነት መሰረት ነው። ስኬታማ ሰዎች ጤናማ አመጋገብን፣ እንቅልፍንና እንቅስቃሴን እንደ ቅንጦት ሳይሆን እንደ ስራቸው አካል ነው የሚቆጥሩት። ሰውነትህ ሲደክም አእምሮህም ይዳከማል። ውሳኔ መወሰን አቅምህ ይቀንሳል። በቀን 8 ሰዓት መተኛት፣ ውሃ በደንብ መጠጣትና ለ10 ደቂቃ በእግር መሄድ ተአምርን ይፈጥራሉ። የአእምሮ ጤናን ስንመለከት ጭንቀት፣ ቂምና ጥላቻ ልክ እንደ ካንሰር ውስጣችንን ይበሉታል። ይቅር ማለት የአእምሮ ሰላምን መለማመድ ለራስ የሚሰጥ ትልቁ ስጦታ ነው። ሌላው የኔትወርክ ዋጋ ነው። በዙሪያ ያሉ 5 ሰዎች አማካኝ ውጤት አንተ ነህ ይባላል። በዙሪያ ያሉ ሰዎች ሁሌም የሚያማሩ፣ ስለ ሰው የሚያወሩ፣ ራዕይ የላቸው ከሆኑ አንተም ሳታስበው እነሱን ትመስላለህ። በአንጻሩ ስለ እድገት፣ ስለ ንባብ፣ ስለ ስራ የሚወያዩ ጓደኞች ካሉ አንተም ወደ እነሱ ትሳባለህ። በአንድ ክፍል ውስጥ አንተ ከሁሉም ብልህ ከሆን የተሳሳተ ክፍል ውስጥ ነህ ማለት ነው። ከአንተ የተሻሉ የሚያስተምሩ ሰዎች ጋር ተቀላቀል። ኔትወርክ
ማለት የሰዎች ቁጥር ማብዛት ሳይሆን ጥራት ያላቸው ሰዎችን ማፍራት ማለት ነው። ሌላኛው ሐሳብ ዲሲፕሊን ከሞቲቬሽን ይበልጣል። ብዙ ጊዜ አንድን ነገር ለመጀመር ስሜቱ እስኪመጣ እንጠብቃለን። ሞቲቬሽን ልክ እንደ ክብሪት እሳት ቶሎ ትቀጣጠላለች፣ ቶሎ ደግሞ ትጠፋለች። ዲሲፕሊን ግን እንደ ፍም እሳት ነው። ደስ ባይልህም ማድረግ ያለብን ነገር የምታደርግበት ኃይል ነው። ውጤት የሚያመጡት ደስ ባይላቸውም መሄድ ስላለባቸው የሚሄዱ ሰዎች ናቸው። በስሜት አትመራ። ስሜት ተለዋዋጭ ነው። ዲሲፕሊን ግን ቋሚ ነው። ዛሬ ይህንን እሰራለሁ ብለህ ከወሰን ሰማይ ዝቅ ምድር ከፍ ቢል ያንን ነገር አድርገው። ያ ነው ራስን ማክበር። ተማር፣ ተግብር፣ ድገመው። ስንት መጽሐፍ አነበብ ሳይሆን ስንቱን ተገበርከው የሚለውን ነው የሚወሰነው። እውቀት ብቻውን ኃይል አይደለም፣ በተግባር ሲለወጥ እንጂ። ያወቅከውን ነገር ወዲያውን ወደ ተግባር ቀይረው። ይህ ቪዲዮ ስለተመቸህ ብቻ ህይወትህን አይቀይረው። ለውጥ የሚያመጣው ውሳኔ ስትወስን ነው። ዛሬ ለራስህ ቃል ገባ። ከዛሬ ጀምሮ ለራሴ ቅድሚያ እሰጣለሁ። ጊዜን በከንቱ አላባክንም። አእምሮዬን በእውቀት ሰውነቴን በጤና እገነባለሁ። ስሜቴን ሳይሆን ዓላማዬን እከተላለሁ። እኔ የራሴ ትልቁ ፕሮጀክት ነኝ በል። በራስህ ላይ የሚደረግ ኢንቨስትመንት ህይወትህን ይቀይራል። ራስህን ውደድ፣ ራስህን ገንባ። ቢደር ማድረግህን አትዘንጋ። ቸር ቆየኝ ወዳጄ።